በየስ ጋይስ አሁንም ሲስተር ላይ ታንኮል ሰራ ነው ማለት ነው። ታንኮሉ ምንድነው? ቡና ጠጥታን ግን አሁን ድጋሚ ላፈላ ነው ብያታለሁ። እና ምን አረጋለሁ? ቡናው ላይ ጨው ሞጅርበታለሁ ማለት ነው። እንደዚህ ቡናው ላይ 1 2 3 አድርጌያለሁ። ከዛ ቡና ደግሞ አረግበታለሁ። እንጃ ምን ሊል እንደሚችል ስማውልድ 1 ማንኪያ አድርጌያለሁ ለራሴ አለጨው። ከዛ ውሃዋ ላይ ደግሞ ቡናው እንትን ሲለት ደግሞ ውሃ ጠጭበታለሁ ማለት ነው። ውሃው ላይም በተመሳሳይ ጨው ምን ሊሰማት እንደሚችል አስቡት። ለማንኛውም ማለት ነው ከለሩን ይቀይራል እንዴ ጋይስ? ዋው አይጠልም? ይጠላል ብዬ አስባለሁ። ብቻ ቀዝቃዛ ልመስል በረዶ አረግበታለሁ እንዳያስታውቅ። ቆይ በረዶ ላምጣ። በረዶ አረግበታለሁ ማለት ነው። ስለዚህ በረዶ ነው የሚመስላት ከለሩ። እና ቡናችን እንቀዳና ጋይስ በቃ ወይኔ ግን እግዚአብሔር በጣም ይቅር በለኝ አደራህን። ይቅር በለኝ አምላኬ ወይ ይቅር በለኝ። እንደዚህ ልብ ቅርጽ ነው የምወድሽ እሺ የኔ ፍቅር። ሶሪ በጣም ይቅርታ። ታዝናኛለች ግን ጋይስ ማድረግ አይቻልም። በጣም አርጌው ነው ትንሽ ቀዝቀዝ በየስ ምን ነው ማሪ ጨውቶ ጀደ ጨው አርጌልሽ እኮ ነው ቶሎ ቢው አትክስ ደግሞ እስቲ እንደገና ቅመሹ። ጨው እኮ ነው ማሪ ቅመሹ ማሪ እንደገና ቅመሹ እስቲ ማሪ። ጨው እኮ ነው ማሪ ጨው ትጀልሽ ቢያርጌልሽ ይጣፍጣል ብዬ እስቲ ጨው አርጌ ቅመሹ እስቲ ውሃም ጥቼልሻለሁ ግን እንዳቺ አይደለም። አይዞሽ ደስ እግዚአብሔር ምን ሆነሽ ነው ማሪ? በረዶ እኮ ነው ውሃው በረዶ እኮ ነው። የዚህኛው ታውቆብሽ ነው ማሪ ጠጪ። የዚህኛው ታውቆብሽ ነው። የቡናው ነው የቡናው ነው የቡናው ነው ማሪ ማቃየሱ እንኪ በቃ እኔን ጠጪ ለራሴ ያመጣል እንጂ የኔ ንጹህ እኮ ነው። ቅመሹ እንጂ ማሪ ለራሴ ያመጣል። ማሪም ጠጪ ጠጪ ማሪ ቡና ጅቡ አካጂ ቡና ዳስታ ጠጪ ማሪም ጠጪ ለራሴ ያመጣል። መንደ